እንዴ አባባ ዛሬ እንዴት እዚህ ተገኙ? ፉት ቀረ እንዴ? አይ እኔ ትቻለሁ። መጠጥ መጠጣት ለማቆም እየሞከርኩ ነው። በሱ ፋንታ ያው መጽሐፍ ቅዱስ እያነበብኩ ነው፣ እየሞከርኩ ነው። እና ምን እያደረጉ ነው? መጽሐፍ ቅዱስ እያነበብኩ ነው አልኩ። ይኸውልህ ምን ይላል መሰለህ ልጄ፣ ዮሐንስ ወንጌል ምዕራፍ 1 ከቁጥር 11 ላይ እንዲህ ይላል፣ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። እና እኔም ከዛሬ ጀምሮ መጠጥ ለማቆም እየሞከርኩ ነው። መጽሐፍ ቅዱስ ለማንበብ ደግሞ ጥረት እያደረግኩ ነው። የእግዚአብሔር ልጅ መሆን ያዋጣኛል። ምን ያደርግልኛል? መጠጥ ብለህ ነው ልጄ። እና የእግዚአብሔር ልጅ ለመሆን መጠጥ ለማቆም እየሞከርኩ ነው። መጽሐፍ ቅዱስ አንተም ማንበብ ልጄ። እንዴ አባባ ዛሬ እንዴት እዚህ ተገኙ? ፉት ቀረ እንዴ? አይ እኔ ትቻለሁ። መጠጥ መጠጣት ለማቆም እየሞከርኩ ነው። በሱ ፋንታ ያው መጽሐፍ ቅዱስ እያነበብኩ ነው፣ እየሞከርኩ ነው። እና ምን እያደረጉ ነው? መጽሐፍ ቅዱስ እያነበብኩ ነው አልኩ። ይኸውልህ ምን ይላል መሰለህ ልጄ፣ ዮሐንስ ወንጌል ምዕራፍ 1 ከቁጥር 11 ላይ እንዲህ ይላል፣ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። እና እኔም ከዛሬ ጀምሮ መጠጥ ለማቆም እየሞከርኩ ነው። መጽሐፍ ቅዱስ ለማንበብ ደግሞ ጥረት እያደረግኩ ነው። የእግዚአብሔር ልጅ መሆን ያዋጣኛል። ምን ያደርግልኛል? መጠጥ ብለህ ነው ልጄ። እና የእግዚአብሔር ልጅ ለመሆን መጠጥ ለማቆም እየሞከርኩ ነው። መጽሐፍ ቅዱስ አንተም ማንበብ ልጄ።